ውድና የተከበራችሁ የኔ ቻናል ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም አለው። ከእኔ ጋር እግዚአብሔር ይመስገን ሁሉ ሰላም መልካም ነው። እንዴት ከረማችሁ? ዛሬ ደግሞ ለየት ባለ ቪዲዮ መጥቼላችኋለሁ። ሀገራችሁ ላይ ሄዳችሁ ጠላ ላማራችሁ፣ በስደት ሀገር ላይ ጠላ እንግዲህ የተመር ጠላ እንዴት እንደምንሰራ አሳያችኋለሁ ማለት ነው። ይኸው እዚህ ጋር ተመራ አጥቤ አስቀምጫለሁ። እንዳያችሁት ይኸው አጥቤው ነው። መጠጥ ያለ ደረቅ ያለ ተመር ነበረው አጥቤው ነው እንደዚህ ነው። አሁን እዚህ ጋር ሎሚ እንዲቆረጥ ቆረጥ አድርጌያለሁ። ሁለት ልፍቶን አድርጌያለሁ። እናንተ በዛ ማድረግ ትችላላችሁ። እዚህ ጋር ደግሞ እንትን ማር መጠቀም ትችላላችሁ። ትንሽ ማር እኔ ማሩን ጨርሼ ነበርና ትንሽ ስኳር አድርጌያለሁ እና አቀማመጡ ጋር እንሄዳለን ማለት ነው። አሁን ወደ ቦትል ውስጥ ልጨምር ነው። ቦትል ውስጥ ነው ክዳን ያለው ነገር ውስጥ አድርጌያለሁ። እዚህ ውሃ ውስጥ እየጨመርኩ ነው ማለት ነው። እናንተ ብርቱካን ማድረግ ትችላላችሁ። ምንድነው ደግሞ ሌላ ይሄ ቀረፋ መጠቀም ትችላላችሁ። ያው ሊፕቶን ሁለት ነው ያደረኩት። እናንተ ሻይ ፓውደሩን መጠቀም ትችላላችሁ። ይሄው ሎሚዎችን ጨምሬያለሁ፣ ስኳሩን ጨምሬያለሁ። እናንተ ማማሲያ እንትን ይሄ ማለት ተመሩን በደንብ ጁስ እንዲወጣላችሁ ከፈለጋችሁ ጨፍለቅ በእነዚህ ነው ማማሲያ እንትን ያልገባ ለጨፍ ነው። እኔ ጨፍለቅ አላደረኩትም፣ ዝም ብዬ ነው ያደረኩት። ግን ይርሳል። 2 ቀን 3 ቀን አድርጋችሁ አሳድራችሁ ታዩታላችሁ። 2 ቀን አሳድራችሁ በአንድ ቀን ራሱ በጣም ነው የሚፈላው። ምንድነው እዚህ ጋር ደግሞ የረሳሁት ነገር ነው። ካሜራ እርሾ ትጨምራላችሁ ማለት ነው። እርሾ 1 ማንኪያ ቅድም ያላሳያችሁ እሱን ነበረ። ይሄው እርሾ 1 ማንኪያ ትጨምራላችሁ። በአንድ ቀን ራሱ ይፈላላችኋል። በአንድ ቀን አሁን ተመሩን እናንተ ጨፍለቅ ማድረግ ትችላላችሁ። አሁን እኔ ስላልጨፈለኩት ስላልተመቼ ነው ብዬ ስለሆነ ሰዎቹም ምስሬ ስለሆኑ ሳይመጡብኝ ቶሎ ልበጥብጠው ብዬ ነው። እና ለእናንተ ለማሳየት ያህል ነው። እኔ የተጠመቃለ የጠመኩት ጠላ አለ፣ እሱን አሳያችኋለሁ። ይሄው እንደዚህ ክዳን ባለው ቦትል አድርጌ ከድኜዋለሁ። ይሄን ይመስላል የጠመኩት። እንግዲህ ለነገ ወይም ለተነገ ወዲያ ነው ከፍቶ እንትን ይላል። ያው ተመሩን ቂጡ ስርቶ ይርሳል ማለት ነው። ለእናንተ ለማሳየት ያህል ነው የጠመኩት ማለት ነው። እኔ የተጠመቀ አለኝ ማለት ነው። እስከ በሌላ እንትን ጠምቅ ያለው ያው እንዳያችሁ ትናንትና የተጠመቀ ነው። ፈልቶ ወጥቶለታል። 2 ቀን ብታሳድሩት ምርጥ ነው የሚሆነው። እኔ ግን ዛሬ መክፈት ስለፈለኩ ለፍታቶ ለእናንተ ለማሳየት ስለፈለኩ ነው። አይ ስልሱ ቁጭ ካላል አልከፈታለ ክዳኑ። ይሄውና እንግዲህ በዚህ መልኩ የጠመኩት ይሄ ነው። አሁን ላጥልዬ አሳያችኋለሁ ምን አይነት ጠላ እንደሆነ። ሽታው ራሱ ለመጀመሪያ ቀን ስትከፍቱት ልክ ጠላ በቃ ጠላ ነው የሚሸተው። ጠላ ኖርማል ጠላ የሀገራችን። እኔ መጀመሪያው ቀን ስከፍተው ወይኔ ለስንት ዓመት የናፈቀኝ ጠላ ቤቴ እያለሁ መስራት አቅቶኝ ነው ያልኩት ማለት ነው። ነው ሽታው ራሱ እንዴት ደስ እንደሚል በዚህ ክዳን ባለው ነገር ውስጥ ቦትል ውስጥ ክድን አድርጋችሁ ቸከቸካለ ራሱ ማለት ነው። አጥልዬ የመጣው ማለት ነው። አጥልዬ ልንጣው ማጥለያ ላይ እና ጆክ ውስጥ አድርጌ አሳያችኋለሁ ምን አይነት ጠላ እንደወጣልኝ ማለት ነው። ቤታችሁ ውስጥ በቀላሉ ጠንቃችሁ የናፈቃችሁን ጠላ መጠጣት በቃ ምንም ከሚናፍቃችሁ በቃ ሰርታችሁ ቀምሳችሁት እንደውም በቃ ጠላ ሽታ ከሌለው ራሱ እኔ ወቀሳለሁ ማለት ነው። እኔ ራሱ ለስንት ጊዜ ናፈቀኝ። መቼም ኢትዮጵያኖች ስንባል ጠላ የማይወድ የለም፣ መቼም ጠላ የማይጠጣ የለም ብዬ አላስብም። ያው አብዛኞቹ ኦርቶዶክሳውያን እንጠጣለን፣ በዓለም ሲሆን እንጠምቃለን። ስለዚህ ጠላ ሳይናፍቀን መቼም የሚቀር ሰው የለም በስደት ላይ እና በዓላቶች እዚህ ላይ ሁልጊዜ ያው ጠላ አይጠፋም አንዳንድ ቤቶች ነው። እኔ እንደውም ጠላ ትዝታ አለብኝ። ቤተሰብ እንግዲህ በዚህ መልኩ አጥብዬ መጥቻለሁ። እዩት በማርያም ጠላ እኮ ነው ኖርማል በቃ ጠላ
ገና አሁን ስላለው ጠለለ ነው። ሲጠል በቃ በጣም አሁን ገና ግልብጥብጥ ያለ ነው ማለት ጉሽ ስለሆነ ማለት ወፍራም ስለሆነ አሁን አይለይም መልኩ። አሁን ነው እንግዲህ የረችን ቅድም አንድ ቦትል የሰራሁት አንድ ጆክ ወጣልኝ ያለ ማለት ነው ቅድም የሰራሁት እና እንደዚህ እናንተ ደግሞ እንዳይነፍስበት ከፈለጋችሁ ሃይላንድ ትልልቅ ሃይላንድ ላይ አድርጋችሁ ግልብጥ አድርጋችሁ ፍሪጅ ውስጥ ቁጭ ማድረግ ትችላላችሁ ማለት ነው። እና እስቲ ቀጭ ላሳያችሁ ዛሬ ጠላይ በጣም ነው የሚጣፍጠው። ቆንጆ ነው እንደው ባለፈውን ጠምቄ ያለው ግን ያው ቀጠና አድርጌው ነው ማለት በጣም ይጣፍጣል። የዛሬው ወፍራም እንዳያችሁት ነው ጆክ ውስጥ በጣም ምርጥ ጠላ ነው። የምር ጠጡ እየሰራችሁ በቃ ምንም አይወጣለትም። በቃ ጠላ ጠላ ነው የሚለው የግዴታ ሻሮ መቆላት የለበትም። ግዴታ እቃው ማጠን መታጠኛም ባይኖርም በቃ ባለው ነገር መስራት ነው ማለት ነው። ብዙም እንደውም ቀለል ያለ ነው ከጠላው ፕሮሰስ ይሄ ማለት ይቻላል። ጠላ ጌሾ ተወቅጦ ተጠንስሶ ከዛ ደግሞ ጥንስሱ ሲፈላ ቂጣ ተጋግሮ ቂጣው ሲፈላ ደግሞ እንኩሮ ተነክሮ እንኩሮ ሲፈላ ድፍድፍ ድፍድፉ ሲፈላ ደግሞ እንደገና ውሃ ተጨምሮ ካልቶ 3 ቀን 4 ቀን 6 ቀን 5 ቀን የሚቆይም አለ። እንደዛ ተደርጎ ነው ጠላ የሚጠመቀው። ከዛ ነው እንግዲህ የሚጠጣው። ብዙ ያደክማል፣ ብዙ ያቆያል። ይሄ ደግሞ አያታግላችሁም። ቤታችሁ ውስጥ ባለ ነገር ጥምቅ አድርጋችሁ እንደዚህ ስርት እያደረጋችሁ እኔ አንድ ኩባያ ራሱ አጨርሱ። ደግሞ በጣም ነው እንትን ወፈረሰ ራስ ላይ ነው የሚወጣው። ምን ነው ራስ ላይ የሚወጣው ላለው እኔ ራሱ ማለት ለመጀመሪያ ጊዜ ስጠጣ ግርም ብሎኝ በቃ ራሴ ራሱ ዞረብኝ። አሁን ፍሪጅ ሳረገው ደግሞ በጣም ነው ኃይሉ እንደጠላ ማለት ነው። ስከፍቱ ፍሪጅ አድርጋችሁ ስከፍት ቀስ ብላችሁ አስተንፍሳችሁ ትንሽ አየሩ ከሄደ በኋላ ቀስ ብላችሁ አላልታችሁበት እንጂ ቶሎ ተከፈታችሁት ፍንድት ነው የሚለው ላይ አስችለን የሚያልቀው ጠላው ራሱ የት ነው ተደፋፍቶ እና እኔ አሁን ለታ እንደዚህ እንዳጋጣሚ ትዝታው አለብኝ። ግን የጠላ ትዝታ አስታውሳለሁ። አዲስ አበባ እያለሁ ወደ ተሰመደ ጠላ ነበርና መስቀል ነው አስታውሳለሁ። ቤተሰብ ተጠራርተን አጎቴ ቤት ነበርና ሄድን። ከዛ ቁጭ ብለን ባለንበት ጠላ ሲሰጥ ፍሪጅ አለ ይቀዘቀዛሉና ከዛ ከፍሪጅ ያጎቴ ሚስት ከፍሪጅ ብድግ አድርጋ ክፍት አደረገችው። ክፍት ስታደርገው እንዳለ በቃ ቤቱ እንዳለ በቃ ተረጨ በሞላ ያው ሃይላንድ ውስጥ ያለው እንዳለ ውልቅ ብሎ ወጥቶ አጎቴ ፊት ለፊት ነበር የተቀመጠው። ከሷ ፊት ለፊት ሄዶ በቃ ውጥት ብሎ ቂጡ ላይ ያቀረረው አተላ ሄዶ እሱ ደረት ላይ ነው ያረፈው። በቃ ወደኩኝ ያፍዝታ አለብኝ። ጠላ ስከፍት ለምስ ይመጣል ፊት ተናዶ እሱ ራሱ በቃ ደንግጦ ሄዶ አተላው ልቅ ብሎ ቁጭ አለ እዛው ቦርጩ ላይ። እኔ መጀመሪያ ስፈነዳ ደንግጬ ነበረ። በኋላ እሱ ላይ አተላውን ሳይ በቃ ወደኩኝ በሳቅ። መጀመሪያ ምን እንደፈነዳ ራሱ አላወኩም። ድንጋጤ ይዞ ስከፍተው እያየሁ መፈንዳቱ ራሱ ትዝ አላለኝም። ግን በቃ አተላውን ሳይ እሷ ራሱ ልጅቷ ራሱ ደንግጣ እዛው ቁጭ ብላ ነው የቀረችው ደርቃ ማለት ነው። በሳቅ ወደቀች። እሱ ጥሎ ወጣ። ደጅ ሁሉ ደንግጠው ደጅ ራሱ ወጣ ሰው አለ ማለት ነው። ይሄም ሲከፍቱ ፍንድት ብሎ እላችሁ ላይ እንዳይፈነስባችሁ ለማለት አለ። እኔም ወደ ተስከፍቱ ተንፈጭፍጩ ብድግ ስታረግና ስከፍቱት እንዳለ ውስጡ የተጠራቀመው አየር ወደ ውጭ ሲወጣ በጣም እንትን ይላልና ይሄን ይመስላል። የቅድሙን እናንተ እንድታዩ አህል ነው ያሳየኋችሁ። ለእናንተ አህል ነው የቅድሙ አሰራሩን ለማሳየት ነው እንጂ እኔ ስላለኝ ያሁን ይቀመጣል። 2 ቀን ማሳደር ትችላላችሁ፣ 3 ቀን ማሳደር ትችላላችሁ። በአንድ ቀን የሚፈላል እርሾ ስላለው ማለት ነው። እና ምርጥ ጠላ ነው፣ ተጠቀሙ። ያው ይሄንንም እንዳያችሁት ነው። ያው ቅድም የጠማኩት ነው። እናንተ እንድታዩ ብርቱካን መጨመር ትችላላችሁ፣ ቀረፋ ካላችሁ። እኔ ስለሌለኝ ያሉኝ ብቻ ተጠቅሜ ነው ለእናንተ ለማሳየት አህል የጠማኩት ማለት ነው። እንግዲህ ያው እንዳያችሁት ጠላ በዚህ መልኩ ወጥቷል። በጣም ይጣፍጣል። ተጋብዛችኋል። የሚጠጡ ሰርታችሁ ደግሞ ኮሜንት ላይ ያስቀምጡልኝ። እውነት ጠላ ካላላችሁ ማለት ነው። ወፈር አድርጋችሁ ጥመቁት። ተመሩን ሳይበዛ በቃ በቃችሁ መጠን ተመሩን ጨፍለቅ
ጁስ እንዲሆን ወፈር እንዲልላችሁ ማለት ነው። ቅድም ስለ እንዳሳያችሁ እኔ ደረቅ ያለ ተምር ስለነበረ ነው። አመሰግናለሁ። ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁልኝ ሰብስክራይብ እያደረጋችሁልኝ ቻናሌን አሳድጉልኝ። ለምትሰጡኝ አስተያየት ከልባ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ባባይ ወዳችኋለሁ። አልተመቸኝም፣ ጣውላ ትልቁ ነው። ቻው ቤተሰቦቼ። በቀጣይ ቪዲዮ ደግሞ በሰላም ያገናኘን። እየጠመቃችሁ ጠጡ፣ ተማሩ። ከቤት ነው። ሰዎቻችሁ የማይወዱላችሁ ከሆነ ጥምቅ እያደረጋችሁ በሃይላንድ አጥላችሁ ጥጥጥ ቁጭ አድርጉ። ፍሪጅ ስር ቂጡ ስር ታደርጋችሁ ምንም አይልም። ምን ነው ቢሏችሁ እኛ የምንፈልገው መጠጥ ነበር አስመጥተን ገዝተን ማለት ትችላላችሁ። ሁልጊዜ ስታምቁታዩ ተመራችን ያለቀ ብሎ እንዳይመቀኛችሁ አሁን እና ይሄን ይመስላል። የኔ ዛሬ ለየት ያለ ነው። ምርጥ ጠላ ነው። ለምትናፍቁ እንግዲህ መልኩ ራሱ ገና አልቀረበም። ሲቀርብ በጣም ነው ጠጅ ነው የሚመስለው መልኩ። እና ቻው፣ እወዳችኋለሁ። ባይ ባይ።